እንግዲህ ከሱፐር ማርኬት የሆነ እቃ ምናምን እንትን እያረገ ነው። 50 ብር ሰጣት፣ 50 ድርሃም ማለት ነው። ከዛ ልጅቱም ያው እየመለሰችለት ነው። ሰውየው ምን እንደሚያደርግ ትገረማላችሁ። ከዛ ጓንት ምናምን አመጣ። ከዛ በቃ ጭራሽ ብሩ በእጄን አልነካም አለ። በቃ እንግዲህ እንደምትመለከቱት ለመፈተን ይመስለኛል። እውነት ለመናገር እኔ የትም ቦታ አይቻለሁ፣ ዱባይ ውስጥ ከስተመር በጣም የተከበረ ነው። በጣም ማለት ነው ከምነግራችሁ በላይ በጣም ከስተመር ይከበራል። ከስተመር በቃ ምንም ቢያረግ ምንም እንትን ቢል ካልተሳደብክ ህጉን ካከበርክ ዱባይ ውስጥ በቃ በጣም ከምነግራችሁ በላይ በቃ ሱፐር ማርኬት ገብተህ የፈለከውን ትገዛለህ። በብርህ ቢሆንም ግን በብርህም እኮ በጣም ብዙ ቦታ ላይ በቃ የሚያመናጭቆ ምናምን አለ። ግን እዚህ እንደዛ የሚባል ነገር አይሰራም። ለምን የአንድ ብር አትሆንም? ለምን 50 ሳንቲም አትሆንም? በቃ አንተ ገብተህ እንደፈለግ። በተለይ በጣም ሙቀታማ ምናምን ሲመጣ ሱፐር ማርኬት ዝም ብለህ በቃ ለማየት ምናምን ትገባለህ። የሲን ምናምን ኮየፍን በቃ ሰውነትና ቀዝቅዘ ምናምን ነው የምትወጣው። እና ምን በቃ አንድም ሰው በቃ ለምን ገባ ለምን ወጣ ሰው አይናቀም። ሰው በጣም ይከበራል። በጣም ከስተመር በጣም ይከበራል። ሰውየው ያው ለመፈተን ይመስለኛል፣ ግን በጣም ነው የሚገርመው። ዝም ነው ያለችው። በጣም ትዕግስቷ አድንቄላታለሁ ማለት ነው። ትናንት የለቀኩትን ፎቶ በጣም ተመችቷቸዋል አይደል? የሄድኩበት ከተማ ከንቲባ ናቸው። የአፍንጫዬን ቀጥ ማለት የሰውነቴን ስትራክቸር አይተው አለባበሴን የጠሩኝ። ከዚያ ሁሉ ጥቁር ምና ነጭ መካከል ና ነው ያሉ። ና ከየት ነህ ስባል አም ፍሮም ኢትዮጵያ አልኩ። ዋት ኢትዮጵያዊ ነው ና ተብሎ ፌራሪ መኪና ኋላ ላይ አስቆመው ፎቶ አነሱ። እኔ አይደለም ይኸው ሰዎች አሁን እየሰሙ ነው። ና ብለው ጠርተው የነበሩ አበሾች አሉ እየሰሙ ነው። አልዋሽ ጠርተው ከዚያ ሰው መካከል ና እሱን የት ነህ እንዲህ ብለው ሴትዮዋ ሜሩ ና ተነሳ ብለው ማት ፎቶ ነው ያነሱ። ከዚያ የኔ ስልክ ሰጥቼ የተነሳው ፎቶ ነው የለቀኩላቸው። ለነገሩ ለአሜሪካን ሴኔት ራን ማድረግ ፈልጋለሁ።